ልባችንን የሚሰፋውና የህይወት ጣፋንታችንን የሚሸምነው ማን ነው? እኔ የምሰራቸው የእጅ ስራዎች እኔ በፈለኩት ቅርጽና ቀለም እሰራቸዋለሁ። እኔ የፈቀድኩትን መልክ ይይዛሉ። ግን ህይወታችንስ? እኛ በመናስበውና በመንመኘው ቀለም ብቻ ነው የምትቀባው ወይስ ከኛ ምርጫ ባሻገር እጣ ፋንታ የምንለው ድብቅ ሰዓሊ የራሱን መስመር ይስላል? ዛሬ ለጋብዛችሁ ወደድኩት ወግ ስለ ተራ ፍቅር አይደለም፣ ስለ እውነተኛ ጥልቅና ነፍስን ስላነቃነቀ የሁለት ልቦች ትስስር ነው። ሁለት ሰዎች ከልብ ተፋቅረው የወደፊት ኑሯቸውን ሌትና ቀን አለመው ፍቅራቸው እንደ ማለዳ ጤዛ የጠራ ሆኖ ሳለ አሁን ግን እሱም በሌላ ማዕድ እሷም በሌላ አጥር ውስጥ ሆነው ነገር ግን በሚስጥር ልባቸው አሁንም ድረስ እርስ በርስ የሚቃጠል ሰዎችን ሰፊ ስነ ልቦና እንቃኛለን። ይህንን ጥልቅ እንቆቅልሽ እስቲ አብረን እንፍታው። አግብተናል ሁለታችን በተለያየ ጎተት ፍቅራችን ግን አልሞተም፣ አልሆነም ፍርክስክስ። ትላንት ጊዜው የዋህነትና የፍጹም እምነት ዘመን ነበር። ሁለት ልቦች ሲገናኙ ኑሮን የሚያዩበት በራሳቸው ፍቅር መነጽር ብቻ ነው። የወደፊት ቤታቸውን፣ ሳሎናቸውን ያስባሉ። የሚወልዷቸውን ልጆች ስም ያወጣሉ። በስተርጅናቸው እጅ ለእጅ ተያይዘው ስለሚጓዙበት ውብ ምሽት ይማማላሉ። ያኔ ፍቅር ሁሉ አቀፍ፣ ሁሉን ቻይና የማይበገር ይመስላል። ካንቺ ውጪ ያለው ዓለም ጨለማ ነው ይላል። እሷም ካንተ ውጪ መኖር ትርጉም የለውም ትላለች። የቃል ኪዳን ዘመን በሰውኛ አስተሳሰብ መቼም ቢሆን የሚፈታ አይመስልም ነበር። እርስ በርስ መተንፈስ፣ የሱ አብሮ መኖር ብቻ ዓለም የሆነበት፣ በአይን ጥቅሻ ብቻ መግባባት፣ ከልብ መተያየት፣ በዝምታ መነጋገር የቻሉበት የነፍስ ትስስር። ነገር ግን የሰው ልጅ በምኞት ምድር ላይ ህንጻ ሲገነባ ህይወት ደግሞ ከበስተጀርባዋ ሌላ እውነታን ታዘጋጃለች። ፍቅር ብቻውን ጉልበት የሚሆንበት ዓለም ላይ ሳንሆን ኑሮና ግዴታዎች አጥር በሰሩበት ምድር ላይ መኖራችንን የምንረዳው የህይወት ማዕበል ፊታችን ላይ ሲጋረጥ ነው። ከለበታት ልከን በየቤት ኖርንና እጣ ፈልታ መጣ መንገድ ለየናና አንቺማ ገብተሻል እኔማ ብቻለሁ ግን በሁሌ አሁንም እወድሻለሁ። እጣ ፈንታ ጨካኝ ነው ወይስ አስተማሪ? አንዳንዴ ሁለት ሰዎችን ያገናኝና ፍጹም አንድ እንዲሆኑ ያደርጋቸዋል። ከዛም ሳይታሰብ በኑሮ ውጣ ውረድ፣ በቦታ መራራቅ፣ በቤተሰብ ጫና ወይም በልጅነት እልህና ኩርፊያ የሁለቱንም መንገድ ወደ ተለያየ አቅጣጫ ይወስደዋል። ክፉ ሆኖ ሳይሆን ወይ ፍቅራቸው አልቆ ሳይሆን ያው የኑሮ ማዕበል በየፊናቸው ይገፋቸዋል። እናም አንዱ በሌላው ቁጭት፣ ሌላዋም በውስጧ በደረሰው ስብራትና ብቸኝነት ተገፍተው የራሳቸውን አዲስ ህይወት መስመር ይይዛሉ። እሱም ሌላ ሴት አግብቶ አዲስ ማዕድ ይዘረጋል። እሷም የሌላ ሰው ሚስት ሆና አዲስ ጎጆ ትቀልሳለች። ማይሳካም
አይገትም መንገድ አሁን ያውነ የልባችን ውዱ ሰው አጠገባችን ይኑር እንጂ ሌላ ትዝታሽ አይለየኝ ከኔ ጋር ነውና አንገናኝም እንጂ እንፋቀራለን በዘመን ታረለን ክልፍ እንዘረጋለን። ውጭው ዓለም ሲመለከታቸው ሁሉም ነገር የተስተካከለ ይመስላል። እሱም ጥሩ ባል ነው፣ እሷም ታማኝ እናት ሚስት ናት። ነገር ግን በውጫዊ የኑሮ ግዴታ በስተጀርባ በልባቸው ውስጥ አንድ ትልቅ ማንም የማይገባበት በጥቁር መጋረጃ የተሸፈነ ሚስጥራዊ ክፍል አለ። ያ ክፍል የትላንቱ እውነተኛ ፍቅራቸው የተቀበረበት ነገር ግን መቼም የማይፈርስ መቅደሳቸው ነው። ይህ የኑሮ ትልቁ እንቆቅልሽ ነው። በአካል ካሉበት ትዳርና ሕይወት በስተጀርባ በነፍሳቸው ግን አሁንም ድረስ እርስ በርስ ይፋቀራሉ። እሱ የማታ ማታ የራሱን ትዳርና ኑሮ እየመራ ነገር ግን አይምሮ በአጋጣሚ ያንን የድሮውን ውብ ሳቅ ሲሰማ ውስጡ በናፍቆት ይሸበራል። እሷም በቤቷ ውስጥ የቤት እመቤት ሆና ስራዋን ስታከናውን ልቧ ግን ወደዛኛው የድሮ መጠለያ ይበራል። በአጋጣሚ እንኳን ስማቸው ሲነሳ አይናቸው በእንባ ይሞላል። ይህ ፍቅር ዛሬ ላይ ምንም አይነት ተስፋ የለውም። ነገን አብሮ የመሆን ህልም የላቸውም። የሌላኛውንም ትዳር የማፍረስ ፍላጎትም የላቸውም። ነገር ግን ፍቅራቸው ከውስጣቸው ማውጣት አይችሉም። ታዲያ ምን እንለዋለን? ክህደት ነው ወይስ የሰው ልጅ ልቡን መቆጣጠር የማይችልበት ፍጹም ረቂቅ ተፈጥሮ? በትዳር ላይ በአካል ታማኝ መሆን በልብ ውስጥ ሌላ ሰው በማፍቀር ብቻ ትርጉም ይጎላል? እውነተኛ ፍቅር አንዴ ነፍሱ ውስጥ ከተሰፋ መቼም ቢሆን ሊበጠስ የማይችል ዘላለማዊ ሰንሰለት ነው። ውድ የቻናሌ ቤተሰቦች፣ ህይወት አንዳንድ ጊዜ የምንፈልገውን ሳይሆን መኖር ያለብንን መንገድ ትሰጠናለች። እጣ ፈንታችን ካፈቀርነው ሰው ጋር ባያገናኘንም የኖርንበት ያ ውብ የፍቅር ጊዜ በራሱ ለነፍሳችን ትልቅ ምስክር ነው። እናንተስ ይህን ወግ ስታዳምጡ በውስጣችሁ ምን ተሰማችሁ? በአካል ሌላ ቦታ ሆኖ በልብ ውስጥ ግን እውነተኛን የመጀመሪያ ፍቅር ይዞ መኖር እንዴት ታዩታላችሁ? ከቻላችሁ አስተያየታችሁን በኮሜንት አጋሩኝ። እርስ በርስ የምንማማርበት ልዩ መድረክ ይሆናል። የዛሬው ወጋችን ይህንን ይመስል ነበር። ይዘቱ ከተመቻችሁ ላይክ ማድረጋችሁን፣ ለምትወዱ ሰው ሼር ማድረጋችሁንና በሳምንት 3 ቀን የምንለቃቸውን ቆንጆ ወግ ከቆንጆ የእጅ ስራ ጋር እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ወግ እስከምንገናኝ የምትወዱትን ሰውና የኑሮ መስመራችሁን አንድ እንዲያደርግላችሁ የሁል ጊዜ ምኞቴ ምርቃቴም ነው። መልካም ቀን ይሁንላችሁ።